እሁድ ማታ ቤተሰብን በአንድ ሶፋ ላይ ሰብስቦ ጭቅጭቅን አጥፍቶ በሳቅ የሚያፈርሰው ዋናው ምክንያት ምንድነው? አዎ የቤተሰብ ጨዋታ። ግን ደግሞ ይህ ፕሮግራም ሲነሳ ወደ አይምሮአችን ቀድሞ የሚመጣው በፈገግታውና በተፈጥሯዊ ቀልዱ አዳራሹን የሚያናውጠው ያ ሰው ማን ነው? ከቲያትር መድረክ እስከ ትልቁ ስክሪን፣ ከከባድ ድራማ እስከ አስቂ ኮሜዲዎች የኢትዮጵያን የፊልምና የቴሌቪዥን ኢንዱስትሪ ያለ እሱ ማሰብ የሚከብደው ድንቁ ባለሙያ ነፃነት ወርቅነህ። በዛሬው ቪዲዮአችን የነፃነትን የስኬት ጉዞ፣ የኪነ ጥበብ ሚስጥርና እንዴት የቤተሰብ ጨዋታን የኢትዮጵያ ቤተሰቦች ዋና የደስታ ማዕከል ማድረግ እንደቻለ በጥልቀት እንቃኛለን። ከመጀመራችን በፊት ግን ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጉን፣ ቪዲዮውን ደግሞ ላይክ በማድረግ መጀመራችሁን አትርሱ። አሁን ወደ ዝርዝሩ እንለፍ። የኢትዮጵያን የፊልምና የቴሌቪዥን ኢንዱስትሪ ያለ እንግዶችና ያለ እርሱ ማሰብ ከባድ ነው። በሳቁ ፈገግታን፣ በብቃት ትወነው ደግሞ እውነተኛ ስሜትን በሰዎች ዘንድ የሚጭር፣ ከመድረክ እስከ ትልቁ ስክሪን፣ ከቀልድ እስከ ከባድ ድራማ በተለያዩ ገጸ ባህሪያት የተመለከትነው ጥበበኛ ነፃነት ወርቅነህ ለጥበብ ያለው ፍቅር ድንገት የመጣ አልነበረም። ከልጅነቱ ጀምሮ ለትወና፣ ለኪነ ጥበብና ለሰዎች ፈገግታን ለመስጠት ያለው ፍላጎት ከፍተኛ ነበር። በትምህርት ቤት ቆይታው በሚዘጋጁ የኪነ ጥበብ ምሽቶችና በትናንሽ ቲያትሮች ላይ በመሳተፍ ነበር የትወና ክህሎቱን ማሳደግ የጀመረው። የቲያትር መድረክ ለነፃነት ትልቅ ትምህርት ቤት ነበር። የቀጥታ ስርጭት ትወና፣ ከተመልካቹ ጋር በቀጥታ የመገናኘት ጥበብና የገጸ ባህሪያት ግንባታን ጠንቅቆ የተማረው ከመድረክ ስራዎቹ ነው። ይህ የመድረክ ልማዱ በኋላ ላይ ለገባበት የፊልምና የቴሌቪዥን ዓለም ትልቅ መሰረት ጥሎለታል። የኢትዮጵያን የካሜራ ፊልም ኢንዱስትሪ በተለይም የሲኒማ ዘመን ማደግ ሲጀምር ነፃነት ወርቅነህ ከፊት መስመር ከተሰለፉት ፊልም ሰሪዎች አንዱ ሆነ። በተለይም በ2000ዎች መጀመሪያ ላይ የወጡ በርካታ ኮሜዲና የፍቅር ፊልሞች የነፃነትን ስም በየቤቱ እንዲጠራ አደረጉት። የነፃነት ትልቁ ልዩነት ምንድን ነው? ገጸ ባህሪን የተፈጥሮ አድርጎ የማቅረብ ችሎታው። ኮሜዲ ሲሰራ አላስፈላጊ ጭንቀት ሳይኖር በተፈጥሯዊ አነጋገሩና በእንቅስቃሴው ብቻ ተመልካቹን ማሳቅ ይችላል። በሌላ በኩል ደግሞ ከባድ ድራማዊና ስሜታዊ ገጸ ባህሪያትን ሲላበስ የገጸ ባህሪውን ህመምና ደስታ ተመልካች ዘንድ ማድረስ የሚችል አቅም አለው። ነፃነት ወርቅነህ በፊልም ተዋናይነቱ ብቻ አላቆመም። የኢትዮጵያ የቴሌቪዥን ታሪክ ትልቅ ቦታ የሚሰጠው ኢትዮጵያን አይዶል የተሰኘው የችሎታ ማሳያ ፕሮግራም ሲመጣ ነፃነት በፕሮግራሙ አቅራቢነትና አዘጋጅነት የተጫወተው ሚና የብዙዎችን ቀልብ ሳበ። በዚያ መድረክ ላይ ያሳየው ቅልጥፍና ተወዳዳሪዎችን የማበረታታትና ተመልካቹን የመሳብ አቅም በኢትዮጵያ የቴሌቪዥን አቀራረብ ላይ አዲስ መንፈስ ፈጠረ። ከዚያም አልፎ በተለያዩ የቴሌቪዥን ፕሮግራሞች፣ የሽልማት ስነ ስርዓቶችና ዝግጅቶች ላይ በመሪነት በመቅረብ የኢንተርቴይንመንትን ኢንዱስትሪ ወሳኝ አካል መሆኑን አረጋገጠ። ከካሜራ ፊት ለፊት ከምናየው ትወና ባሻገር ነፃነት ወርቅነህ በፊልም ዝግጅትና ፕሮዳክሽን ላይም ንቁ ተሳታፊ ነው። ወጣት ባለሙያዎችን በማበረታታት አዳዲስ የፊልም ሐሳቦችን ወደ ስክሪን በማምጣትና የኢንዱስትሪውን ጥራት ለማሳደግ በሚደረጉ ጥረቶች ውስጥ የራሱን ድርሻ ተወጥቷል። ለስራው ባለው ፍቅርና ለሙያው ባለው ክብር በብዙ አዳዲስ አርቲስቶች ዘንድ እንደ አርያ ይታያል። ለዓመታት በዘለቀው የጥበብ ጉዞ የበርካታ ወጣቶችን መንገድ ጠርጓል። እሁድ ማታ ቤተሰብ ተሰብስቦ ጠረጴዛ ዙሪያ ተቀምጦ በሳቅ ለመፍረስ የሚያስችለው ዋናው ምክንያት ምንድነው? አዎ የቤተሰብ ጨዋታ ነው። ግን ደግሞ የቤተሰብ ጨዋታ ሲባል ወደ አይምሮአችን ቀድሞ የሚመጣው አንድ ሰው አለ። ያ ሰው ማን ነው? ሳቁን፣ ጨዋታውን፣ ሰዎችን የማዝናናት ተፈጥሯዊ ክህሎቱን ይዞ አዳራሹን በሳቅ የሚያፈርሰው ነፃነት ወርቅነህ ነው። ነፃነት ወርቅነህ በኪነ ጥበብ ዓለም ውስጥ በብዙ ነገር እናውቀዋለን። በፊልም ድርሰት፣ በዳይሬክተርነት፣ በኤዲቲንግ፣ በተዋናይነት፣ በአጠቃላይ ሙሉ የኪነ ጥበብ ሰው ነው። ነገር ግን ወደ ቤተሰብ ጨዋታ መድረክ ሲመጣ የያዘው ኃይል ይለያል። ለመሆኑ የነፃነት ልዩ የሚያደርገው ምንድን ነው? የፈጣን ምላሽ ስጦታ፣ ተወዳዳሪዎች የሚሰጡትን ያልተጠበቀ ወይም አስቂ መልስ ሳይንቀው ወዲያውኑ ወደ ሌላ ቀልድ በመቀየር አዳራሹ ሙሉ በሙሉ ያስቃል። ከሰዎች ጋር የመቀራረብ ብቃት፣ ከታዋቂ ሰዎች እስከ ተራ ተወዳዳሪዎች፣ ከወጣቶች እስከ አባቶች ከማንኛውም ሰው ጋር በጥቂት ሰከንዶች ውስጥ እንደቆየ ወዳጅ የመሆን ተፈጥሯዊ ችሎታ አለው። ተፈጥሯዊ ሳቁ፣ የነፃነት ሳቅ ራሱ ተላላፊ ነው። እሱ ሲስቅ አብረህ
ሳትስቅ ማለፍ አትችልም። በቤተሰብ ጨዋታ ላይ ብዙ አይነት ጥያቄዎች ይጠየቃሉ። 100 ሰዎችን ጠይቀን ያገኘነውን 4 ዋና ዋና መልሶች ይንገሩን ተብሎ ጥያቄው ሲቀርብ ተወዳዳሪዎች አንዳንዴ በጭንቀት የሚሰጡት መልስ እጅግ አስቂ ነው። ለምሳሌ በስህተት አፍ ውስጥ የሚገባ ነገር ተብሎ ሲጠየቅ አንዳንዱ ዝም ይላል። ነጻነት ደግሞ ይህንን መልስ ሲሰማ አፉን ይዞ የሚወድቅበትና የተወዳዳሪውን ቤተሰቦች የሚቀልድበት መንገድ ፕሮግራሙን ልዩ ያደርገዋል። ነጻነት ፕሮግራሙን የሚመራው በግዴታ ወይም በስራ ስሜት ሳይሆን ራሱም እየተዝናና ነው። ለዚህ ነው ተወዳዳሪዎች ጭንቀታቸው ጠፍቶ ዘና ብለው እንዲጫወቱ የሚያደርገው። በየሳምንቱ አዳዲስ ድራማ፣ አዳዲስ አነጋገሮችና የከተማው ዋና መነጋገሪያ የሆኑ ቀልዶች የሚወለዱት በዚህ መድረክ ላይ ነው። የቤተሰብ ጨዋታ የቃላት ወይም የሽልማት ጨዋታ ብቻ አይደለም። በዘመናችን በስልክና በሶሻል ሚዲያ ተያይዞ የተራራቀውን ቤተሰብ በአንድ ሶፋ ላይ ያሰባሰበ ድልድይ ነው። እናት፣ አባት፣ ልጅ፣ አያት ሁሉም በአንድ ላይ ተቀምጠው መልሱን እየገመቱ እየተከራከሩ አብረው እየሳቁ የሚያሳልፉበት የሳምንቱ ምርጥ ሰዓት እንዲሆን አድርጎታል። ነጻነት ወርቅነህ ደግሞ የዚህ ሁሉ የደስታ ማዕከል ሆኖ ያገለግላል። የሱ አቀራረብ ለብዙ ወጣት አቅራቢዎች ትልቅ ትምህርት ቤት ነው። አንድን የቲቪ ፕሮግራም እንዴት በህይወት ማቆየት እንደሚቻል፣ እንዴት ከህዝብ ጋር መገናኘት እንደሚቻል በተግባር ያሳየበት መንገድ ነው። ነጻነት ወርቅነህ በቤተሰብ ጨዋታ ፕሮግራም ላይ የመራጭነትን ወይም የአቅራቢነትን ሚና ያገኘው ባልደረባ ሆኖ ከተቀጠረበት ተመርጦ ሳይሆን የፕሮግራሙ ራሱ አዘጋጅና ፈጣሪ በመሆን ነው። ነጻነት ወርቅነህ የፕሮግራሙን ሐሳብ በመቅረጽና በማዘጋጀት ወደ ኢቢኤስ ቲቪ ይዞ የቀረበ ሲሆን ለዚህ ሚና ተመራጭ ያደረጉት ዋና ዋና ምክንያቶች የሚከተሉት ናቸው። የራሱ ፈጠራና አዘጋጅነት። ዓለም አቀፉን መሰረት ያደረገው ይህ አዝናኝና የቤተሰብ ጨዋታ ከኢትዮጵያ ባህልና ሁኔታ ጋር አጣጥሞ በማዘጋጀት ፕሮግራሙ ከጅምሩ እሱ ራሱ ነው ወደ ስክሪን ያመጣው። የረጅም ጊዜ ኮሜዲና ቲያትር ልምድ። ከአዲስ አበባ ዩኒቨርሲቲ በቲያትር ጥበባት ከተመረቀ በኋላ በበርካታ ታዋቂ ኮሜዲ ፊልሞች እንደ ፍሬሽማን፣ ኤፍቢአይ፣ ያንቹ ሌባ ወዘተና መድረኮች ላይ ያካበተው ሰፊ የትወና ልምድ ነበረው። የፈጣን ቀልድና የህዝብ ግንኙነት ችሎታ። በጨዋታው ወቅት ከተወዳዳሪዎች የሚወጡ ያልተጠበቁ መልሶችን ወዲያውኑ ወደ አስቂኝ ውይይት የመቀየርና ተወዳዳሪዎች መድረክ ላይ እንዳይጨነቁ ዘና የማድረግ ተፈጥሯዊ ስጦታው ለዝግጅቱ አቀራረብ ተስማሚ አድርጎታል። አዎ፣ ነጻነት ወርቅነህ በቤተሰብ ጨዋታ መድረክ ላይ ያሳየን ነገር ቢኖር ጥበብና ሳቅ የሰዎችን ህይወት እንዴት ማብራት እንደሚችሉ ነው። የነጻነት ተፈጥሯዊ ድንቅ ብቃት፣ ፈጣን አእምሮና ወሰን የሌለው አዝናኝነት ለቤተሰብ ጨዋታ ትልቅ አቅም ሆኖ ቀጥሏል። እናት ሀገራችን ኢትዮጵያ ከፈጠረቻቸው ድንቅ የጥበብ ልጆች አንዱ የሆነው ነጻነት ወርቅነህ ላበረከተው አስተዋጽኦ ትልቅ ምስጋና ይገባዋል። እናንተስ ከነጻነት ወርቅነህ ፊልሞች ወይም የቲቪ ፕሮግራሞች በይበልጥ የምትወዱትና የሚታወሳችሁ የትኛው ነው? ከታች በኮሜንት መስጫው ላይ ጻፉልን። ቪዲዮውን ከወደዳችሁት ላይክ እና ሼር ማድረግ አትርሱ። ለተጨማሪ ተመሳሳይ አዝናኝና መረጃ አዘል የጥበብ ታሪኮች ቻናላችንን ሰብስክራይብ ያድርጉ። ስለተከታተላችሁን እናመሰግናለን።